መኪና ስንነዳ ትልቁ ፍርሃታችን የጎማ መፈንዳት ነው። ታዲያ ገንዘባችሁንም ሳጨርሱ ምርጥ ጎማ እንዴት እንደምትመርጡ ነግራችኋለሁ። በመጀመሪያ ትሬድዌር የሚለው የሚቆይበትን ጊዜ ያመለክታል። ከተማ ላይ ለሚነዱ መኪናዎች ከ300 ወይም ከዚያ በላይ ደረጃ መምረጥ አለባችሁ። ሁለተኛ ትራክሽን ማለት የመያዝ አቅም ማለት ነው። ከቢ በታች ደረጃ የተሰጣቸውን ጎማዎች ከተጠቀሙ ዝናብ ሲዘንብ የመንሸራተት ወይም መኪናውን የመገልበጥ እድሉ ከፍተኛ ነው። ሶስተኛ ቴምፕሬቸር የሙቀት መቋቋምን ያመለክታል። ብዙውን ጊዜ ኤ መሆን አለበት። የእናንተ ጎማ ከቢ በታች ከሆነ ለረጅም ጊዜ ስትነዱት ሊፈነዳ ይችላል። አራተኛ እዚህ ጋር ተመልከቱ። ይህ ኤች ፊደል የዚህ ጎማ ከፍተኛው ፍጥነት በሰዓት 210 ኪሎ ሜትር መሆን እንዳለበት ያመለክታል። ከዚያ በላይ በፍጥነት ከሄዱ ጎማው ይፈነዳል። እያንዳንዱ ፊደል ምን ማለት እንደሆነ የሚያሳይ ሰንጠረዥ ሰርቻለሁ። በቪዲዮ መጨረሻ ላይ ይገኛል። በዛው ላይ ላይክ ከባበሩኝ እና በመጨረሻ እዚህ ነው 1924 ማለት ይህ ጎማ የተሰራው በ2024 በ19ኛው ሳምንት ነው። እንዴት ነው ተምሬያለሁ ብላችሁ ካሰባችሁ ፎሎ አርጉኝ።